السلام عليكم ورحمة الله وبركاته جماعة الخير اللي نحجو أنا نحجو هاي نقول الحمد لله እናንተ እንዴት ናችሁ? ሁሉ ሰላም ነው? ዛሬ ትናንትና ሂጄ ለነገ በይ ነበረና ዛሬ ደውለው እኔ ቶሎ ሰጅ ተብዬ ወደ ትናንትናው እየርገባሁ ነው እየረኩ ነው እንደዚህ ልና እንደዚህ ብዬ ከዛ ምን ታረጉታላችሁ? ስደት እኔ መስላል ታማ ከዛ እንደዚህ ብዬ ታጠፋለሁ ሞች ተመልከቱት። ትናንትና እኔ ጅዳ ነኝ እንዴ ጅዳ የት ነው ያምራል ብለሻል? ኧረ እባክሽ አልወጣም አትይም እንዴ? ታፍነን ነው እንጂ ጅዳ በሀገራችን ነባ እኮ ማኛ ነው ብታይ ሰይተቂያትም እንዴ ማረዋ ይስቲያ ስንተኛ ፎቅ እንዲሆነ አላቦታ ስቂ እና ላስጎብኝሽ እንዴ አተም እንዲበለጭልም እያለ ሰማይነት ምናምን እንደፈለገ እየተቃለሰ ታይሻል ያምራል ብለሻል። አዎ እንዴትም ቦታ ብትሄጂ እንደ ጅዳ ሀገር አለ እንዴ ነፃነት እግርሽ ቢቃጥናን እንደ ሀገራችንን እንዲው ያምራል እንዴት ታያለሽ? ኧረ ተይ አቦቴ አይበጅም። ዛሬ ካሚስ ነው እና በጣም ነው የሚያምረው ጅዳ በጣም ማኛ ናት ያክስቴ እና ታምር ማሻአላህ ተባረከላህ በጣም ነው የሚያምረው። አያምርም? ዋው ሰደልያ ወዲህ ነው ሰደልያ ይሄን ሐኪም ቤቱ ሰደልያ ነው። እዛ እንዴ ላለይ ታምራለች ጅዳዋ የምግብ ቤት ነው ይሄ ከፈለጋችሁ። እንግዲህ ቀረስን ከእንትናችን ሰደልያ ገባን። يا محمد الله فين فين حليب حقي شوفوا هون የሐሙዲ ሐሊብ መጥቷል። ማሻአላህ እንዳልኳችሁ በጠለባት ነው ብያችኋለሁ። ይሄን ሐሙዲ የሚጠቀመው ሐሙዲ ሸጋ የሚጠቀመው ይሄንን ነው። ይሄንን ማማ እዚህ ጋር አረጋለሁኝ። እዚህ ጋር ሐሙድ ሸጋ ሐሊብ ምክንያቱም በጠለባት ነው የማመጣው ብያችኋለሁ። ይሄ ያው ሙስቲውብኛል እኔ ጥልብ አድርጌ መተው ወሰዱብኝ እልሻለሁ እላችኋለሁ። ያ ጀማዓ الخير እንዴት እኔ ያስጠለብኩት እነሱ ውስጥ ያሉ መጥጥ ብለው ወስደዛ ደውሎ ሶስቱ ወሰዱብኝ አይደኝ መሰላችሁ። ለሽ አልኩት እኔ አላየሁም። ያኛው ዶክተር ነበርና ከዛ ይሄን ሐሙድ ሸጋ ሐሊብ የለካፈን እንግዲህ ስንት እንደሚለኝ እንጃ
እናማ ሀሙር ሸጋ ሀሊብ ተገዛ ይለሃል። ይኸውት ብሬን ከፍዬ ሀሊቤን ይዤ መጣሁ። ይመስላ ሽዳ እንደዚህ ታምራለች እንዴ! ኧረ እባክሽ የኔ ውድ ስቃልልሽ ነው። እና ነይ ቶሎ ውጭ ላስጎሚሽ። ስትፈልጊ ባመካ ባብሸሪፍ በዋዲ ፈለግሽበት ቦታ ዙሬሽ አመጣሻለሁ እና ዞርሻለሁ እልሻለሁ ማሬ አዞርሻለሁ። ዛሬ ደግሞ በሌላ ጣሪቅ ነው የምሄደው። ለነገሩ ብቻ አቋርጬ ልጅ ስዘባንን ደግሞ ኢትዮጵያ እንዳይጠሉኝ ወስዶ ኢትዮጵያ مشكلة كبيرة ኢትዮጵያ مشكلة والله በይች ጥፍ ውስጥ ለውስጥ ዳለው በይች እንድችልና ውስጥ ለውስጥ እንደዚችልና አለሁ ማለትማ مشكلة كبير ነው። ስለዚህ እንደዚችልና ሀሙዲ ተኝቶ ነው የመጣሁት። ሀቢቢ ዋ እንጃ አስተኝቼው ነው የምመጣው። እኛ ቤት እኮ ነው ልጅን ጥለሽ አትወጪ ያሉ ወላሂ ተራለቀን ያሉ ጥለሽ ስወጪ ያገኙሽ እንደሆነ ይላሉ። እንዴ ይዣቸው ነው የምመጣው እላቸዋለሁ። ለተቀልድ ይቀልዳል ሆ ሀሙዲ ይቀልዳል እንደ በልጅ እነሱም ግን ይረዳሉ። በጣም ነው የሚረዱት። እኔም ግን ከባድ ዕቃ ምናምን ልገዛ ካልሆነ በስተቀር ልጄን ይዤ ነው የምወጣው እና ከባድ ዕቃ ምናምን ከሆነ ግን አይመችም። ብታው አሁን ራሱ ይሄንን ሀሊ ተሸክሜ ውስጥ ማሻአላህ ብዙ ነው በ10 ፍሬ ነው ምናምን እና በጣም ይከብዳል። እናማ ማለት ነው አሁን ይሄንን ጊዜ የምገዛው እንትን ነው ያ ምንኪን ስራ ይርኩ እንደሆነ አይታወቅም። ከዛ ደግሞ ቶሎ አያመጡ እንደዚህ በጠለባት ነው። ስልኬን ሰጥቼ እንዳልኳችሁ ጠልባለሁ ማለት ነው። ከዛ ሲደወልልኛል ወይንም በዋትስአፕ ሀሊቡ መጥቷልና ነው ሰጅ ምናምን ይሉኛል ማለት ነው። ከዛ መጥቼ ብሬን ከፍዬ እመጣለሁ ማለት ነው። እና እንደዛ ነው እላችኋለሁ። ማሻአላ እና እንደዛ ነው እላችኋለሁ። ማማ ይመስላል ያ ሐባይቢ يا جماعة ቤቴ ደረስኩ መሰለኝ። ቤቴ ደረስኩ። ጠራሃይም ተፈታ። ሀሊቡንም ይዣለሁኝ እንዴ ወላሂ ጨወቱ ነው ጋዋ ሱዳኒ ጠጡ ከሆነ ጋዋ ሱዳኒ ጠጡ። እኛ ሰፈር እኮ ደስ ይላል ብታው። ምግብ ቤት አለ፣ የሀበሻ ምግብ ቤት አለ እና አለ በቃ የፈልጋችሁት ነገር አለ። በቃ ደስ ይላል ማሻአላህ። በቃ ሻወርማ አለ፣ የፈልጋችሁት ነገር አለ። እናንተ ብቻ ራሴ የቀን ስራ ምናምን እንደዚህ ሰዓት ስራ አለ። ያስጋው ወስደ እጭህብኝ እዚህ መኪናና መኪና ሊጋጩ ነው።
እዛ እላችኋለሁ። ሱፍ ማሰፋ ከፈለጋችሁ ለባሎቻችሁ ለወንድሞቻችሁ ምን ይመስላል ዛሬ? ብዙም አይደለም ቶሎ ላሽላለሁ። መጥቷል መኪናታች ቶሎ እንደዚህ እችላለሁ። ቶሎ አሁን እዚህ ጋር ቆማለሁኝ። አይ ቆማለሁ። ጠራይም ተፈቷል። ውይ እንደዚህ ብዬ ቁሜ ያለሁኝ ያሳለፍኳቸውን እስኪ ምን ታረጋቸዋላችሁ? ምንም ማድረግ አይቻልም። ቶሎ ላሽ ልበልች ሳመጣብኝ አያት አባቷንስ ናባሽ እንደዚህ እላለሁ። እዛ በጋላ ሹፍ በጋላ እቤት ክጀ ልምጣ። በጋላ ለማግለል አልሆነም። እንዴት አድርጌ ይዘዋለሁ? እዚህ እቤት ይገባለሁ ማለት ነው። እና እንደዚህ ብዬ ቤት የገባሁ ደረጃ እየወጣሁ ነው። ውይ እኔ የምለው ማለት ነው ወላሂ ጥያቄ ሆነብኝ ማለት ነው። ለሐቂቃ ጥያቄ ሆነብኝ ነገር ቢኖር ማለት ነው። ወላሂ ላዚም ጥያቄ ሆነብኝ ነገር ቢኖር ማለት ነው። እንዴት ነው ኢትዮጵያ ስንሄድ ለእግራችንን መንገድ የሚችለው ነው? በቃ እንጃ ስለማንሄድ ይሆን አላውቅም። እንዲሁ ጉልበታችን አሁን ስንት ዲያገት ስንዘል እንዳልነበር ላኢላሃ ኢለላህ